ነገር ግን ዓላማ ረስቶ ቁጭ ይላል። ወገኖቼ ትርጉም ያለ ሕይወት ለመኖር ከፈለጋችሁ ሁለት ነገር ልንገራችሁ። አንደኛ ዓላማሽን በትጋት ተከተል። ሐዋርያው ቅዱስ ጳውሎስ ሰው ለመልካም ሥራ ለበጎ ሥራ መትጋት እንዳለበት ሲናገር እንዲህ ይላል፣ በጎ ሥራ መልካም ሥራ መስራት ችላ አንበል፣ በመልካም ሥራ እንዳንደክም ይላል። ወደ ገላትያ ሰዎች ምዕራፍ 6 ቁጥር 9 ላይ አንብቡ። ትጋት ትርጉም ያለ ሕይወት ነው። ትጋት የምርቃት መንገድ ነው። ዛሬ በትጋት ስንት ፈተና ስንት ስድብ ችሎ የሚሰሩ መልካም ሥራ የሚሰሩ ይመረቃሉ። ምርቃት ከፈለጋችሁ ትርጉም ያለ ሕይወት ለመኖር ከፈለጋችሁ አንደኛ ዛሬ ዓላማሽን በትጋት ተከተል። ሁለተኛ ሞትን ሁል ጊዜ አስብ። ልበ አምላክ ቅዱስ ዳዊት በመዝሙር 103 ቁጥር 14 ላይ አቤቱ እኛ አፈር እንደሆነ አስብ ይላል። ወገኖቼ አፈር መሆናችንን እናስብ። አፈር መሆንን ስታስብ የማይጠቅምን አትመኝም። አፈር መሆንን ስታስብ አትቀናም። አፈር መሆንን ስታስብ ዓለምን አትመለከትም። አፈር መሆንን ስታስብ ገንዘብን አትወድም። እግዚአብሔርን አብልጠህ ትወዳለህ። አፈር መሆንን ስታስብ ከውሸትና ከስርቆት ትርቃለህ። አፈር መሆንን ስታስብ ከዝሙትና ከጥላቻ ትርቃለህ። አፈር መሆንን ስታስብ ከክፉ ልማድ ትርቃለህ። ያነ ትርጉም ያለ ሕይወት መኖር ትጀምራለህ። መድኃኔዓለም ክርስቶስ ትርጉም ያለ ሕይወት ለሁላችንም ያድለን።